ዕብራውያን ምዕራፍ 8 ላይ ከቁጥር 6 እስከ 13 የጌታ ቃል እንደዚህ ይላል። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለ የተስፋ ቃል ላይ ነው። የመጀመሪያው ኪዳን ምንም ጉድለት ባይገኝበት ኖሮ ለሁለተኛው ስፍራ ባልተፈለገም ነበር። ነገር ግን እግዚአብሔር በሕዝቡ ላይ ጉድለት በማግኘቱ እንዲህ ይላቸዋል፣ ከእስራኤል ቤት ጋር ከይሁዳም ቤት ጋር አዲስ ኪዳን የምገባበት ጊዜ ይመጣል ይላል ጌታ። ይህም እነርሱን ከግብፅ ምድር ለማውጣት እጃቸውን በያዝኩ ጊዜ ከቀድሞ አባቶቻቸው ጋር እንደገባሁት ኪዳን አይደለም። ምክንያቱም እነርሱ በኪዳኔ አልጸኑም፣ እኔም ከእነርሱ ዞር አልሁ ይላል ጌታ። ከዚያን ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። ሕጌን በአእምሮአቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላካቸው እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ከእንግዲህ ማንም ሰው ጎረቤቱን ወይም ወንድሙን ጌታን እወቅ ብሎ አያስተምርም። ምክንያቱም ከታናሹ ጀምሮ እስከ ታላቁ ድረስ ሁሉም ያውቁኛል። በደላቸውን ይቅር እላለሁ፣ ኃጢአታቸውን ከእንግዲህ አላስብም። ይህን ኪዳን አዲስ በማለቱ የፊተኛውን ኪዳን አሮጌ አድርጎታል። ስለዚህ ያረጀ ያፈጀው የሚጠፋበት ጊዜ ተቃርቧል። ጌታ ኢየሱስ ክርስቶስ ሥራውን ጨርሶ ወይንም አገልግሎቱን ፈጽሞ ተቀምጧል። በክርስቶስ ኢየሱስ የመስቀል ሥራ ምክንያት፣ በጌታ በኢየሱስ ክርስቶስ ሞትና ትንሣኤ ምክንያት፣ በክርስቶስ ኢየሱስ የመስቀል ሥራ ብቻ ሳይሆን በክርስቶስ ኢየሱስ በራሱ በማንነቱም ጭምር ማለት ነው። በሰራው ሥራ ብቻ ሳይሆን በራሱ ኢምፐርሰን ክራይስት ማለት ነው። ከእርሱም የተነሳ የገባንበት ኪዳን አለ። ይሄ ኪዳን አዲሱ ኪዳን ተብሎ ተጠርቷል። ቅድስተ ቅዱሳን ውስጥ ወንበር የለም። ሊቀ ካህን ተቀምጦ አያውቅም። በብሉይ ኪዳን ሊቀመጡ አይችሉም። አገልግሎቱን ስለማይጨርሱት ሊቀመጡ አይችሉም። ጌታ ኢየሱስ ክርስቶስ ግን አገልግሎቱን ስለጨረሰ ሳክሪፊሻል የሆነውን በጣም በመስዋዕትነት የተሞላውን የማዳን የመቤዠትና በእኛና በእግዚአብሔር መካከል መግባትን ጌታ ኢየሱስ ክርስቶስ ጨርሶ በእግዚአብሔር ዙፋን ቀኝ ተቀምጧል። ይህንን ደግሞ ያደረገው አብ ነው። በዚያ በቅድስተ ቅዱሳን ውስጥ ሁልጊዜ መስዋዕት የሚቀበለው እሱ ነው። ስለዚህ ኢየሱስ ክርስቶስ ፉልፊል ስላረገ አብም ሳቲስፋይድ ስለሆነ ኢየሱስ ስለጨረሰ ብቻ ሳይሆን አብም ስለረካ አብም በቃ አልቋል ስላለ ጌታችን ኢየሱስ ክርስቶስን በቀኙ በግርማው ቀኝ እግዚአብሔር አብ አክብሮታል። ኢየሱስ ተቀምጧል ማለት ከብሯል ማለት ነው። ኢየሱስ ተቀምጧል ማለት ሥራው አልቋል ማለት ነው። ስለዚህ ከዚህ በኋላ እኛን ለማዳን የሚሰራ የመስቀል ሥራ የለም። ጌታ ኢየሱስ ክርስቶስ ሥራውን ጨርሶ በእግዚአብሔር ዙፋን ቀኝ ተቀምጧል። አሮጌው ይለውና ያረጀው ያፈጀው ይለዋል። በኋላ ላይ ደግሞ እንግዲህ አማርኛውን ሲተረጉሙት በእውነት የአዲሱ መደበኛ ትርጉም ተርጓሚዎች በጣም አስደናቂዎች ናቸው። ያረጀና ያፈጀ አደረገው ይላል። ነገሩ በራሱ ሆኖ አይደለም፣ ከኋላ የመጣው ነው ያስረጀው። ከኋላ የመጣው እስቲ አሜን በሉ። በሲና ላይ የተደረገውን ሪቫይዝ አድርጎ አይደለም እግዚአብሔር የሲናውን ኪዳን አስረጅቶ በቀራንዮ በጎልጎታ ላይ ሌላ አዲስ ነው ያደረገው። የመጀመሪያውን አድሶት የመጀመሪያውን አስተካክሎ ሜንቴን አድርጎ አይደለም እግዚአብሔር የመጀመሪያውን አስወግዶ ሌላ አዲስ አምጥቶ ነው ላዩ ላይ አዲስ ነው። አዲሱ ኪዳን የተሻለ አይደለም፣ ሌላ ኪዳን ነው። አዲሱ ኪዳን የመጀመሪያውን አርሞ አይደለም እግዚአብሔር ሪቫይዝ አድርጎ አይደለም፣ ኒው ነው። ክብር ለኢየሱስ ይሁን፣ ክብር ለእግዚአብሔር ይሁን። ቁጥር 6 ምን ብሎ ነው የሚጀምረው? አዲሱ መደበኛ ትርጉም ስለሆነ ነው እጅ ላይ ያለው። ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ። ስለዚህ ይሄኛው ኪዳን ጌታ ኢየሱስ ክርስቶስ መካከለኛ የሆነበት የተባለው ኪዳን የቀድሞ ኪዳን ሙሴ መካከለኛ የሆነበት ኪዳን ነው። ይሄኛው ኪዳን ጌታ ኢየሱስ ክርስቶስ መካከለኛ የተባለ ኪዳን ነው።
በጌታ በኢየሱስ ክርስቶስ መካከለኝነት የተገኘው ይሄኛው ኪዳን ከቀድሞ ኪዳን በክብር ይበልጠዋል። ሁለተኛ ቆሮንቶስ ምዕራፍ 3 ልውሰዳችሁና እናንብብ። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ከቁጥር 4 አካባቢ ጀምሮ ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ከቁጥር 4 ጀምሮ እንደዚህ ይላል። በክርስቶስ በኩል እግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር ነው እንጂ በራሳችን ብቃት ከኛ ነው የምንለው አንዳች ነገር የለንም። እርሱ በፊደል ላይ ሳይሆን በመንፈስ ላይ የተመሰረተውን የአዲሱ ኪዳን አገልጋዮች እንድንሆን ብቆች አደረገን። ምክንያቱም ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል። እንግዲህ እስራኤላውያን ከፊቱ ክብር የተነሳ የሙሴን ፊት ትኩር ብለው ማየት እስኪሳናቸው ድረስ ያ ከጊዜ በኋላ የሚያልፈውና በድንጋይ ላይ በፊደል የተቀረጸው የሞት አገልግሎት በክብር ከመጣ ታዲያ የመንፈስ አገልግሎት እንዴት ከዚያ የላቀ ክብር አይኖረውም? ሰዎችን የሚኮንነው አገልግሎት የከበረ ከሆነ የሚያጸድቀው አገልግሎት የቱን ያህል ይበልጥ ክብር የከበረ ይሆን? ከዚህ በፊት ክቡር የነበረው የላቀ ክብር ካለው ጋር ሲወዳደር ክብር የሌለው ሆኗል። የሚያልፈው ያን ያህል ክብር ከነበረው ጸንቶ የሚኖረውማ እንዴት የላቀ ክብር አይኖረው? የዚህ ኪዳን አገልጋዮች እንድንሆን እግዚአብሔር ነው ብቃት የሰጠን። ብቋን ያደረገን እግዚአብሔር ነው፣ ከኛ አይደለም። የብሉይ ኪዳንና የአዲስ ኪዳን ቁልፍ ቃላቶች አሉ። የብሉይ ኪዳን ቁልፍ ቃል ኢፍ ዩ የሚል ነው። የአዲስ ኪዳን ቁልፍ ቃል አይ ዊል የሚል ነው። ብሉይ ኪዳን አንተ ማድረግ አለብህ ነው። አዲስ ኪዳን እኔ አደርገዋለሁ ነው የሚለው። ለዚህ ኪዳን ማንም የሚበቃ የለም። እግዚአብሔር ብቻውን ብቋን አረገን። ማንም በብቃቱ በጉልበቱ በኃይሉ ማንም የአዲስ ኪዳን አገልጋይ ሊሆን አይበቃም። በጣም እኮ ጳውሎስ በክብር ነው የመጣው አሉት። ብሉይ ኪዳን ባይዘ ክብር የሌለው አይደለም፣ አለው የራሱ ክብር። ይሄኛው ሲመጣ ነው ክብር የሌለው ያደረገው እንጂ በሲና ተራራ ላይ እግዚአብሔር ብሉይ ኪዳኑን የቀደመውን ኪዳን እግዚአብሔር በሙሴ በኩል ለሕዝቡ ሲሰጥ የተገለጠው ክብርና የወረደው ደመና፣ የተቃጠለ ተራራ፣ የተሰነጣጠቀ ድንጋይ ብዛት አለው። በማስፈራት በማስደንገጥ በሞት ፍርሃት ውስጥ ሕዝቡ ተቀምጦ ኪዳኑ ተደረገ። አዲስ ኪዳኑስ ፍቅርና ጸጋ ይዞ ኢየሱስ መስቀል ላይ ሞቶ ተደረገ። ልዩነቱ ይሄ ነው። ብሉይ ኪዳን ክብር አለው። አዎ ክብር አለው። ምንድነው ክብሩ? መቀሰፍ አለው ውስጡ። ተራራውን ተጠግተው የሆኑ ሰዎች እኮ ነኩ። በአንድ ቀን 3000 ሰው እንደ ሞተ ታውቃለህ? ብሉይ ኪዳን በአንድ ቀን 3000 ረገፈ። አዲስ ኪዳን በአንድ ቀን 3000 ሰው ዳነ። the difference ይሄ ነው። አትችልም አንተ if you ሁሉም እንሞክራለን ሲሉ ረገፉ። አዲስ ኪዳን መጣ። እኔ ላርገው አለ እግዚአብሔር። እሺ አለን። በሙሉ ዳንን። የለንበትም። ብቃታችን ክርስቶስ ነው። ጳውሎስ የሚለው እሱን ነው። የቀደመው ኪዳን ሲሉ የሞት አላቸው። የምንገደልበት ሰው የሞተበት ሰው ሊያልፍ የማይችለው ሰው ብቃት ሊያገኝ የማይችልበት ሰው ወደ እግዚአብሔር ሊጠጋጋ ሊቀርብ የማይችልበት ኪዳን። እንኳን ዘንድሮ ክርስቲያን ሆነን በፍጹም እግዚአብሔር ጻድቅ ነው። ድሮም የነበሩ ሰዎች ልክ ነው። ልባችን በብዙ ቂምና በጣም በብዙ አይነት በደል ተሞልቶ ነው የሚመጣው። እግዚአብሔር ጽድቅ ፊት መቆም አንችልም። እየሞትን ተቸገረ። እኔ ላርግ ኪዳን አለ እግዚአብሔር። እንዴት? ለብቻዬ ላርግ። የት? ቀራንዮ ጎልጎታ የራስ ቀን ላይ ላርግ ብቻዬን። አይ ዊል እኔ ልፈጽመው አለ። ስለዚህ እግዚአብሔር መጣና እንደዚህ አለ፣ አዲስ ኪዳን አደርጋለሁ አለ። አዲስ ኪዳን አርግልን ብለነው አይደለም ያረጋው፣ እኔ አረጋለሁ። ኢኒሺዬሽኑን የወሰደው እግዚአብሔር ነው። ለምነነው አይደለም ያረጋው፣ ራሱ ነው። አዲስ ኪዳን እኔ አደርጋለሁ። ኤርምያስ 30:31
እግዚአብሔር መጣና ትንቢት ተናገረ። የቀደመው ኪዳን ውስጥ ቆመው እግዚአብሔር ስለሌላ ኪዳን ትንቢት ተናገረ። አዲስ ኪዳን አደርጋለሁ ይላል የሰራዊት ጌታ እግዚአብሔር አለ ኤርምያስ ይህንን የተናገረው ንጉሱ ሕዝቅያስ ሁለተኛ ነገሥት ምዕራፍ 23 አካባቢ ንጉሱ ሕዝቅያስ ቤተ መቅደስ አጽድቶ የሕጉን መጽሐፍ አንስቶ ኪዳን ሲያድስ ኤርምያስ መጣና እንደዚህ አለው፣ አንተ ኪዳን እያደስክ ነው። አዎ እግዚአብሔር እንደዚህ ይላል፣ አዲስ ኪዳን አደርጋለሁ። ይሄኛውን ኪዳን አንተ እንደምታድሰው አላድስም። ይሄንን አስወግጄ አዲስ ኪዳን አደርጋለሁ። ምን አይነት ነው የሚያረገው ይላል ንጉሡ ሕዝቅያስ። በጣም ይጓጓላ። ምን አይነት ነው የሚያረገው ሲል በድንጋይ ታብሌት ላይ በድንጋይ ላይ የሚጻፍ ሳይሆን ሕጌን በልባቸው ላይ ጽፈዋል። የድንጋይ ልብ አወጣና የሥጋ ልብ እሰጣቸዋለሁ። አንድ ሰው ለሌላ ሰው እግዚአብሔርን እወቅ እስከማይለው ለሁሉ እገለጣለሁ። እማደርገው ኪዳን በልባቸው ላይ ሕጌን እጽፈዋለሁ። ይሄ ማለት አዲሱ ኪዳን ወንጌል ነው። ኢየሱስ መካከለኛ የሆነበት ኪዳን። ሶስት ነገር ነው አይደለም የሚጽፈው? የተሻለ የሚለው ሶስት ነገር ነው። ቁጥር 6 ላይ ብቻ 6 ላይ እንደዚህ ይላል፣ በሚሻል ተስፋ በሚሻል ኪዳን እጅግ የሚሻል አገልግሎት፣ የተሻለ ተስፋ፣ የተሻለ ኪዳን፣ እጅግ የበለጠ ደግሞ አገልግሎት። የት? ኢየሱስ መካከለኛ የሆነበት አዲሱ ኪዳን። ኢየሱስ መካከለኛ የሆነበት የአዲሱ ኪዳን የሚበልጥ ተስፋ አለው። የብሉይ ኪዳኑ ተስፋው ምንድን ነው? ማርና ወተት ወደምታፈስ ወደ ከነዓን ትገባላችሁ። ተስፋው ነው። ሌላ ተስፋ የለውም። ባይዘው የብሉይ ኪዳን ከነዓናውያን ምድር ገብተው 7ቱን ነገስታት ድል አድርገው እነዛን ደግሞ የተወሰኑን ተዋግተው የገቡ ቀን አለቀ። ባይዘው አዲሱ ኪዳን የተሻለ ተስፋ አለው። ይበልጣል በተስፋው